የሁለተኛው ኮሪደር በጣም ሰፊ ነው። ህንጻ እንኳን ብንል በአንደኛው ኮሪደር ወደ 700 የሚደርሱ ህንጻዎችና ቤቶች ነው ያደስ ነው። በሁለተኛው ኮሪደር ግን ወደ 2669 ህንጻዎችን እያደስ ነው። አብዛኛዎቹ እያለቁ ነው። ህንጻቸውን ቀለም ቀይረው ፋሳድ አድርገው አሳምረው ግርማሾቹም አርኬድ አድርገው እያስተካከሉት ነው ያለነው። በዚህ በኩል የከተማችንን ነዋሪዎች፣ የህንጻ ባለቤቶች፣ የድርጅት ባለቤቶች፣ የመኖሪያ ቤት መንገድ አካባቢ ያላቸውን ሁሉ ከልቤ ሳላመሰግን ማለፍ አልፈልግም። ከኛ ያላነሰ ስራ ሰርተዋል። ከኛ ጋር ሰርተዋል፣ ደክመዋል፣ ገንዘብ አውጥተዋል። ለጊዜው ቢዝነሳቸውን አቁመው ስራ ውስጥ ገብተው በፍጥነት ሰርተው ከተማችንን አስውበዋል። ለራሳቸውን ቢዝነስ ተጨማሪ ገቢ እንዲገኝ የሚያደርግ ውጤታማ የሆነ ስራ፣ ሀገርን የሚያኮራ ከተማችንን የሚያኮራ ስራ ሰርተዋል። ከተማችን አሁን በተለያዩ መድረኮች በአፍሪካ ህብረት በዓለም ጋዜጠኞች እየተወደሰች ያለችው ብቻችንን እኛ ሰርተን አይደለም። የከተማው ህዝብ ደግፎን ነው። የከተማው ባለሀብት ደግፎን ነው። የከተማው ነዋሪ ከከተማው ጋር ተባብሮ ወደምናስገባው አዳዲሱ ቤቶች በርቱ እያለን ባይገባ ኖሮ የስራ አይሳካልንም። ህዝቡ በጣም ነው የደገፈን። ከናንተ ጎን ነን፣ የሚለማው ለኛው ነው፣ ለልጆቻችን ነው፣ ሀገር ነው የሚል ትልቅ መረዳትን ይዘው ይህንን ታጥቀው ደግፈውናል። በእያንዳንዱ በምንሰራው ኮሪደር ላይ በበጎ አድራጎት ማሽኖቻቸውን የሰጡ በሙያ መተው አስተያየት የሚሰጡ በርካታ የከተማችን ነዋሪዎች አሉ። ከልቤ ማመስገን እወዳለሁ።